በዓለም ላይ ያሉ ትልቅና ታዋቂ ሕንፃዎችን ስታስቡ ወደ አእምሯችሁ የሚመጣው ምንድን ነው? የግብፅ ፒራሚዶች ወይስ የሮም ኮሎሴም? እነዚህ ሁሉ ሕንፃዎች የተገነቡት ድንጋይ ከየቦታው እየተቀረጸ አንዱ በአንዱ ላይ እየተደረደረ ወደ ላይ ነው። ነገር ግን ከዛሬ 800 ዓመታት በፊት እዚህ በኢትዮጵያ ምድር ሙሉ በሙሉ ከዚህ ተቃራኒ የሆነ የዓለምን መሐንዲሶች እስከ ዛሬ ድረስ የሚገርም አንድ ተአምር ተሰርቷል። ወደ ላይ የተገነቡ ሳይሆን ወደ መሬት ውስጥ ተቆፍረው ከአንድ ወጥ ድንጋይ ተፈልፍለው የወጡ 11 አስደናቂ አብያተ ክርስቲያናት። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ በዓለም ላይ ወደ ሌላው ድንቅ ስፍራ ወደ ቅዱስ ላሊበላ እንወስዳችኋለን። ለመሆኑ እነዚህ ሕንፃዎች ያለ ዘመናዊ መሳሪያ እንዴት ሊሰሩ ቻሉ? ከጀርባቸው ውስጥ ያለው ምስጢር ምንድን ነው? አብረን እንይ። ታሪኩ የሚጀምረው በ12ኛው ክፍለ ዘመን በወቅቱ የዛግዌ ስርወ መንግስት ንጉሥ የነበሩት ቅዱስ ላሊበላ ወደ ቅድስት ሀገር ኢየሩሳሌም ተጉዘው ነበር። በዛን ወቅት ኢየሩሳሌም ለመሳለም የሚሄዱ ክርስቲያኖች በረሃውን ሲያቋርጡ በብዙ እንግልት እና አደጋ ይጋረጡባቸው ነበር። ንጉሥ ላሊበላ ወደ ሀገራቸው ሲመለሱ አንድ ታላቅ ራዕይ ሰነቁ። ሁለተኛዋን ኢየሩሳሌም በኢትዮጵያ ምድር መገንባት። ለዚህም ነው በላሊበላ ያሉ ቦታዎች ስማቸው ከቅድስት ሀገር ጋር ተመሳሳይ የሆነ። ለምሳሌ የዮርዳኖስ ወንዝና ደብረ ዘይት ተራራን እዚህ መመልከት ይቻላል። ነገር ግን ንጉሥ ያሰቡት ፕሮጀክት ተራ ህንፃ መገንባት አልነበረም፣ የማይቻለውን ማድረግ እንጂ። አሁን እስቲ ስለ ምህንድስናው እናውራ። እባካችሁ ይህን ነገር ለማሰብ ሞክሩ። እያንዳንዱ ቤተክርስቲያን የተሰራው ከተለያዩ ድንጋዮች ተለጥፎ አይደለም። ግድግዳው፣ ጣሪያው፣ ምሰሶቹ፣ መስኮቶቹ እና ደረጃዎቹ በሙሉ ከአንድ ግዙፍ የእሳተ ገሞራ ድንጋይ ወይም ደግሞ ቮልካኒክ ሮክ ውስጥ ተፈልፍለው የወጡ ናቸው። ይህ ማለት የተሰራው መጀመሪያ መሬቱ ወደ ውስጥ በመቆፈር ትልልቅ ቦዮችን አወጡ። ከዛም ያንን ግዙፍ ቋጥኝ ከላይ ጀምረው ወደ ታች እየቀረጹ ወረዱ። እዚህ ጋር ነው ዋናው አስደናቂ ነገር ያለው። ድንጋይ ላይ ሲሰራ ማስተካከያ ወይም ማጥፊያ የለም። አንድ ስህተት ከተሰራ ወይም አንድ ምሰሶ ቢሰበር አሊያም መስኮቱ ቢበላሽ ሙሉ ህንፃው ውድቅ ይሆናል። ነገር ግን ምንም አይነት ዘመናዊ ኮምፒውተር ወይም የጂፒኤስ መለኪያ ሳይኖራቸው ፍጹም የሆነ የጂኦሜትሪ ጥበብና ውበት አውጥተውበታል። ይህንን አስደናቂ ስራ በአጭር ጊዜ ውስጥ ሰርቶ ለማጠናቀቅ የሰው ኃይል ብቻ በቂ አልነበረም። የሀገር ውስጥ ታሪክና ገድላት እንደሚነግሩ ከሆነ ስራው የተሰራው በሰዎችና በመላእክት ትብብር ነው። ቀን ቀን የሰው ልጅ የቻለውን ያህል ይፈልፍላል፣ ማታ ማታ ደግሞ መላእክት ወርደው የሰውን ስራ በእጥፍ ያግዙት ነበር ይባላል። ይህ እምነት የቦታው መንፈሳዊ ክብርና ተአምራዊነት የበለጠ ከፍ ያደርገዋል። ከ11ዱ አብያተ ክርስቲያናት መካከል የቅዱስ ጊዮርጊስ ቤተክርስቲያን ልዩ ቦታ አለው። ሙሉ በሙሉ የግሪክ መስቀል ቅርጽ ኖሮት የተሰራ ሲሆን የህንፃ ጥበብ የመጨረሻ ጥግ ተብሎ በብዙ የዓለም ተመራማሪዎች ይደነቃል። ዛሬ ላሊበላ የዩኔስኮ የዓለም ቅርስ ከመሆኑ በላይ በየዓመቱ በተለይም በገና በዓል ወቅት በሚሊዮን የሚቆጠሩ ምዕመናንና ጎብኚዎች የሚገኙበት ሕያው የታሪክና የእምነት ማዕከል ነው። ይህ ቦታ የጥንታውያንን ኢትዮጵያን የሳይንስ የጥበብና የጽናት ከፍታ ለዓለም የሚያሳይ ትልቅ ማረጋገጫ ነው። እናንተስ ስለ ላሊበላ ውቅር አብያተ ክርስቲያናት ምን ይሰማችኋል? በአካል ሄዳችሁ አይታችኋል ወይስ ለመሄድ እቅድ አላችሁ? ያላችሁን አስተያየት ከታች በኮሜንት መስጫው ላይ አስፍሩ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ፣ ለጓደኞቻችሁ ሼር ማድረጋችሁና መሰል ድንቅ የታሪክ ቪዲዮዎች እንዲደርሷቸው ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።